ከነ ሙሉ እቃው ነው የሚከራየው። አሁን ላይ ብዙ ሆቴሎች በዶላር ነው ኢትዮጵያ ውስጥ የምትከፍሉት። በዚህ በኩል ደግሞ ስትገቡ ኪችን አለው። ይሄንን የመሰለ በወር ለሆቴል የምታወጡትን ብዙ ብር መቀነስ ትችላላችሁ ማለት ነው። ይሄን ቤት ግን ስትከራዩ ከነ ሙሉ እቃው ነው። እናንተ ብቻ ሻንጣችሁን ይዛችሁ ትገባላችሁ። ይሄ ቪዲዮ ስፔሻሊ ለዲያስፖራዎች ነው። በቅርቡ ኢትዮጵያ ለመግባት ያሰባችሁ፣ በተለይ ደግሞ ብዙ ቤተሰብ ላላችሁ ኢትዮጵያ አዲስ አበባ ከገባችሁ በኋላ ላይ ሆቴል ሩም ይዛችሁ ለማረፍ ያሰባችሁ በጣም ስለሚጠቅማችሁ የዛሬው ቪዲዮ እስከ መጨረሻው ድረስ አብራችሁ ቆዩ። ሰላም የዩቲዩብ ቤተሰቦቼ፣ አሁን የምገኘው ሰሚት አካባቢ ነው። ሰሚት አካባቢ የሚከራይ ባለ 3 መኝታ አፓርታማ አለ ብለውኝ ወደዛ እየሄድኩኝ ነው ያለሁትኝ። ለእናንተ ሙሉ ለሙሉ ምን እንደሚመስል ውስጡን አሳያችኋለሁ። አብራችሁን ቆዩ። ታውቁታላችሁ ብዬ አስባለሁ ብዙዎቻችሁ። አጆራ ይባላል ሆስፒታል ነው፣ እዚህ አካባቢ ነው ይገኛል ያሉኝ አፓርታማው። ወደ አፓርትመንቱ እየወጣሁኝ ነው ያለሁት። አሁን ላይ ደርሻለሁ። ይታያችኋል ብዬ አስባለሁ። ይህንን ይመስላል። በዚህ በኩል ለሴፍቲ ታሎ ተሰርቶለታል። ይሄው እየገባሁኝ ነው ያለሁት። ይሄንን ይመስላል አፓርታማው። እንደምትመለከቱት ነው። ሳሎኑ በዚህ በኩል ነው የሚገኘው። ይሄንን ይመስላል። ይሄ ለኔ መሰለ ሊቪንግ ሩም ይኖራችኋል ማለት ነው። እንግዲህ ከውጪ የምትመጡ ሰዎች እንዲሁም ለተወሰነ ጊዜ አዲስ አበባ ላይ መቆየት ካሰባችሁ ይሄን ተከራይታችሁ 3-4 ከሆናችሁ ይበቃችኋል ብዬ አስባለሁ። እዚህ ጋር ይሄንን የመሰለ ዳይኒንግ ነው ከነ ሙሉ እቃው ነው የሚከራየው። በዚህ በኩል ደግሞ ስትገቡ ኪችን አለው። ይሄንን የመሰለ ኪችን አለው። ፍሪጁ ይኸውና፣ እዚህ ጋር ቦይለር አለ ውሃ የማሞቂያ። እዚህ ጋር ደግሞ ኪችን ነው። ይሄው እዚህ ጋር ኦቭኑ ይሄንን ይመስላል። በዚህ በኩል ደግሞ እንግዲህ እንጀራ የምትጋግሩ ከሆነ ምጣድ አለ ኩክ ለማድረግ አስፈላጊ ነገሩን ገዝታችሁ እናንተ ኪችናችሁ ላይ የምትፈልጉትን አይነት ነገር ማድረግ ትችላላችሁ። ከኪችን ወጣችሁ ደግሞ መኝታ ቤቱ ምን እንደሚመስል ላሳያችሁ። በነገራችን ላይ ባለ 3 መኝታ ነው። አንደኛው መኝታ ክፍል ይሄንን ይመስላል። እንደምትመለከቱት ነው። የራሱ የሆነ ቁም ሳጥን አለው። ሻንጣችሁ፣ ላጌጃችሁ፣ ልብሶቻችሁ እዚህ ጋር የምታደርጉበት ክሎሴት አለው። ይሄንን ይመስላል መኝታ ቤቱ። በዚህ በኩል ደግሞ የራሱ የሆነ መታጠቢያ ቤት አለው። ሻወር፣ ገንዳ፣ ሙቅ ውሃ አለው። ይሄ የምትመለከቱትን ይመስላል። ቤተሰብ ካላችሁ ከነ ቤተሰባችሁ የምትመጡ ሰዎች አሁን ላይ ብዙ ሆቴሎች በዶላር ነው ኢትዮጵያ ውስጥ የምትከፍሉት። ቢያንስ $70 በላይ የሚያስከፍሉ ሆቴሎች አሉ። አዲስ አበባ ላይ ብቻ አይደለም፣ ወደ ክልሎችም ስትወጡ እንደዛ ነውና ይሄንን ተከራይታችሁ እንደፈለጋችሁ የራሳችሁን ነገር ኩክ እያደረጋችሁ እየኖራችሁበት በወር ለሆቴል የምታወጡትን ብዙ ብር መቀነስ ትችላላችሁ ማለት ነው። ይሄኛው ሌላኛው መኝታ ክፍል ነው። ይሄንን ይመስላል እንደምታዩት ነው። ይሄ ለልጆች አድርጋችሁ መጠቀም ትችላላችሁ። እዚህ ጋር ኮመን ባስ ሩሙ አለ። እዚህ ጋር የምትመለከቱትን አይነት ይመስላል። በዚህ በኩል ደግሞ አንድ የቀረ መኝታ ክፍል አለው። ሳይዛቸው እንደዛ አይደለም፣ እንደዛ ማስተር ቤድሩም ስለሆነ ነው ያ። እነኚህ ሳይዛቸው ትንሽ አነስ ይላሉ፣ ነገር ግን በቂ ናቸው ለፋሚሊ ብዬ አስባለሁ። ልብሳችሁ ቢቆሽሽ ይሄንን የመሰለ ላውንደሪ ያላችሁ ማንንም ሰው ሳታስቸግሩ እዚሁ ማሳጠብ ትችላላችሁ። ምንድነው በዋናነት ነገር እናንተ የምትጠቀሙት ሆቴል ላይ ሪዘርቭ አድርጋችሁ ስትይዙ ታውቃላችሁ። ከአልጋው በተጨማሪ ሆቴል ላይ የምግብ ትከፍላላችሁ፣ የዋና ትከፍላላችሁ፣ የሳውና ባዝ ምናምን እየተባለ ኤክስትራ ወጪዎች ይኖርባችኋል ማለት ነው። ይሄን ቤት ግን ስትከራዩ ከነ ሙሉ እቃው ነው። እናንተ ብቻ ሻንጣችሁን ይዛችሁ ትገባላችሁ። ቤቱን ውስጥ እየኖራችሁ ምግብ ብትፈልጉ በቀላሉ ገዝታችሁ ራሳችሁ የምትፈልጉት ምግብ ኩክ አድርጋችሁ እየሰራችሁ ብትፈልጉ እንግዳ የፈለጋችሁትን ቤተ ዘመድ ይዛችሁ መታችሁ እዚህ እያሳደራችሁ ምን እያላችሁ መኖር ትችላላችሁ። ማንም የሚጠይቃችሁ የለም። ጀስት እንደ ኪራይ ቤት ስለሆነ ማለት ነውና ከነ ሙሉ
እቃው ነው የሚከራየው። ይሄንን ይመስላል ሳሎኑ። ይሄንን ቤት ሪዘርቭ ማድረግ የምትፈልጉ በወር 100,000 ብር ነው በኢትዮጵያ። ቅድም በቪዲዮ ላይ እንዳሳያችሁ ነው። ሎኬሽን መሃል የተባበሩት ዝቅ እንዳላችሁ ፍየል ቤት ሳትደርሱ ሰሚት አጁራ አካባቢ ነው የሚገኘው። ለኤርፖርት ብትሉ፣ ለመገናኛ ብትሉ፣ ለፈለጋችሁት አዲስ አበባ ላይ ላለው ነገር ቅርብ ነው። ስለዚህ ጥሩ እድል ነው ብዬ አስባለሁኝ። ከ3 ወር ጀምሮ መከራየት ትችላላችሁ ይህንን ቤት። ይህንን ይመስላል የዩቲዩብ ቤተሰቦቼ። እኔ ዓላማዬ ለእናንተ ጥሩ የሆነ መረጃ በቀላሉ በስልካችሁ ብቻ እንድታገኙ ስለሆነ ከጠቀማችሁ በቀጣይ የምሰራቸው ቪዲዮዎች እናንተ ጋር እንዲደርስ ሰብስክራይብ በማድረግ ይህንን ዩቲዩብ ቻናል እንዲሁም ደግሞ ሼር በማድረግ ለሌሎች ሰዎች ይህንን ዩቲዩብ ቻናል ብዙ ሰው አያውቀውም፣ ለዛ ሼር እያደረጋችሁ ቤተሰብ ብትሆኑ በጣም ደስ ይለኛል። በቀጣይ ምን አይነት ቪዲዮዎችን ልስራላችሁ ኮመንት ላይ ጻፉልኝ። ብዙ ላይክ ያገኘውን ደግሞ እሰራላችኋለሁ። ይህንን ይመስላል። መልካም ጊዜ ይሁንላችሁ። ቻው ቻው።